የአክሱም ሙስሊሞች የድምጽ ነውና የተማጽኖ ይድረሱልኝ መልእክት ነውና ሁላችሁም ይሄን ቪዲዮ ሼር ኮፒ ሊንክ በማድረግ ይተባበሩን። ውድ የሀገራችን ሙስሊሞችና ሀገርና ህዝብ ወዳድ ኢትዮጵያውያን በአሁኑ ሰዓት በአክሱም ሙስሊሞች ላይ እየደረሰ ያለውን መረር የለቀቀ ማስፈራሪያና ዛቻ ባጭሩ ተተርጉሞ ለሁሉም እንዲደርስ እንማጸናለን። ነገ አስከፊ ነገር ተከስቶ ጸጸት ውስጥ ከመግባታችን በፊት ሁሉም ሙስሊምና ኢትዮጵያውያን ጉዳዩን እንዲያውቀው እንፈልጋለን ይላሉ የአክሱም ሙስሊሞች። ጉዳዩ የጀመረው በሂጃብ ዙሪያ ነው። አክሱም ውስጥ በርካታ ስብሰባዎች ነው ሲደረጉ የከረሙት። ስብሰባውን በዋናነት ሲያደርጉ የነበሩት አንደኛ የአክሱም ከንቲባ ጽሕፈት ቤት፣ ሁለተኛ የአክሱም ድህነት ጽሕፈት ቤት፣ ሶስተኛ የአክሱም መካከለኛ ዞን ጽሕፈት ቤት ናቸው። በእነዚህ ስብሰባዎች ላይ የቤተ ክርስቲያን ሰዎችም ታዛቢ ነን በሚል ተገኝተዋል። በስብሰባዎችም ለሙስሊሙ የተላለፉ መልእክቶች አንደኛ መሬት የሰጠናችሁ ልትኖሩበት እንጂ መስጂድ ሰርታችሁ ልትሰግዱበት አይደለም የሚል፣ ሁለተኛ አዛን የሚባል ነገር መስማት አንፈልግም እንዳትሞክሩት፣ ሶስተኛ ከዚህ ሀገር ማለትም ከአክሱም ለቃችሁ ውጡልን፣ ብትፈልጉ ወደ ሳውዲ አረቢያ ብትፈልጉ ወደ ሽሬ መሄድ ትችላላችሁ፣ እናም አገሩን ለቃችሁልን ውጡልን። አራተኛ ሂጃብ የሚባል ነገር የማይቻል ነውና እንዳታስቡት። አምስተኛ ይህንን የማትከተሉ ከሆነ አክሱም ጽዮን ከሕግ በላይ እንጂ ከሕግ በታች አይደለችም፣ የራሷ የሆነ ሕግና ደንብ ያላት መሆኗን ልታውቁ ይገባል ነው የተባለው። ራሱ የክልሉ ከፍተኛ አመራር አጽንኦት ሰጥቶ ሲናገር 22 ወረዳዎች የሚተዳደሩትን በእኔ ትእዛዝ ሲሆን አክሱም ግን እኔ ትእዛዝና አስተዳደር ውጪ ነች ወይንም ደግሞ የምትተዳደረው በራሷ ሕግ ነው ሲል ተደምጧል። እንዲሁም ከቀረቡብን አደገኛ ዛቻዎች መካከል በ1984 እንደደረሰው አይነት ጭፍጨፋ ሳይደርስባችሁ ለቃችሁ ሂዱልን የሚለው ይገኝበታል። ክልሉን እኩልና ፖለቲካ ማስተዳደር የሚጠቀምባቸው የክልሉ የፖለቲካ አመራሮች በዚህ ሂደት ውስጥ ህወሓት ለአባ ሰላማው ቤተ ክህነት አስተዳደር ሐሳብና ፍላጎት ያላቸውን ወገንተኝነት ሲያሳዩ በግልጽም ተስተውሏል። ውድ ሙስሊሞች፣ ውድ ኢትዮጵያውያን በሐምሌ 17 1984 ሰማይ ምሰሶ የለው እስላም ሀገር የለው በሚል መሪ ቃል ትልቅ ጭፍጨፋ ሙስሊሙ ላይ መካሄዱን መዘንጋት የለብንም። አሁንም በዛቻነት የተነሳው ይሄው ዘግናኝ ወቅት ነው። ዳግም ይህ የ1984 አይነት ዛቻና እንግልት በግልጽ ተጀምሯል። ስለዚህ አደራ ይህን መልእክት የትኛውም የሀገራችን ጫፍ ላሉ ሙስሊሞችና ለሀገርና ህዝብ ወዳድ ኢትዮጵያውያን ሁሉ በራሱ ቋንቋ እየተረጎማችሁ እንዲያውቀው አድርጉልን። ይህንን ክፉ ድርጊት አይፈጽሙትም ብለን መዘናጋት አደጋው ከፍ ያለ ነው። በተለይ አሁን በትግራይ ውስጥ ባለው የፖለቲካና የጸጥታ አለመረጋጋት ሰበብ አድርገው ለጥቃት ተጋላጭ እንዳያደርጉን ከፍተኛ ስጋት ስላደረብን ይህንን መልእክት ለመላው ሙስሊሙና ለኢትዮጵያውያን ይድረስልን ዘንድ ትብብራችሁን እንጠይቃለን ይላሉ የአክሱም ሙስሊሞች። ስለዚህ ሁላችሁም ያጀማ ይህንን ቪዲዮ ኮፒ ሊንክ ሪፖስት በማድረግ ለሁሉም አድርሱ። አንድን ኸይር የሙስሊሙ ጉዳይ ያላሳሰበው ከኛ አይደለም ብለዋል ረሱል ሰለላሁ ዐለይሂ ወሰለም። ሙስሊሞች በተለይ ይህን ቪዲዮ ለሁሉም ኮፒ ሊንክ ሪፖስት አድርጋችሁ አድርሱልን። ሰላም ለሀገራችን።